የተወደዳችሁ ተመልካቾቻችን እንደምን አላችሁ? ዛሬም እንግዲህ ሳምንታዊ ፕሮግራማችንን ጠብቀን ከች ብለናል። ዛሬ ምንድነው ካላችሁ ዛሬ ቆንጆ ነጭ በነጭ ልብሶችን የመቆሚያ ልብሶችን ይዘን መጥተናል። አብራችሁ እንድትቆዩ ስል በአክብሮት እገልጻለሁ። ሐሰን ዲዛይን ነን። እስከ ፕሮግራማችን መጨረሻ አብራችሁ ቆዩ። ኦኬ፣ እንግዲህ ወደ መጀመሪያው ልብሳችን ስንመጣ ትልቅ የሆነ እጅግ በጣም የሚያምር የነጭ ልብስ ነው። እንደምታዩት እንግዲህ ሙሉ በሙሉ ሻይኒ ያለውና ሙሉ በሙሉ ነጭ የሆነ በክር የተሰራ ነው። እንደምታዩት እንግዲህ ዳይመንዱን የተከፈለው በወርቀ ዘቡ ነው ማለት ነው። ይሄ ልብስ ምን ያደርጋል ካላችሁ ወርዱ በጣም ሰፊ ነው። እዚህ ወደ ታች ያለው ደግሞ እስከ 40 ሴንቲሜትር የሚረዝም ቁመት ያለው ሲሆን ወደ ጎን ደግሞ እስከ 72 ሴንቲሜትር የሚረዝም አራት ወርድ ኖርማል ሲገጣጠም በጣም ሰፊ ሆኖ የሚወጣ ነው። የመነኑ ጥራት ደግሞ ሁለት አይን መነን እጅግ በጣም ጽድት ያለ ልቅም እንደ የተሰራ ሁለት አይን መነን ነው። እኛ ደግሞ ከወገብ በላይ ጽድት ያለ ነጭ መነን ተጠቅመንለት የምንሰራው ይሆናል ማለት ነው። እንዳያችሁት እንግዲህ ከስር ቆንጆ የሆነ ሰፊ ነጠላ ያለው ሲሆን ይህ ልብስ እንግዲህ እንዳያችሁት በዚህ ዲዛይን ሆኖ እናንተ ደግሞ ከወገብ በላይ ያለውን የአሰራር አይነት መርጣችሁለት ዋጋችን 12,000 ብር ነው። ኦርደር አድርጉ እንላለን። ኦኬ፣ እንግዲህ በቀጣይ ማሳያችሁ አሁንም እንግዲህ ሰፊ ልብስ ነው። እንደምታዩት ተለቅ ያለ ዳይመንድ ተደርጎ እንደ ደረጃ አይነት አሰራር ነው የተሰራለት። ከታች እንግዲህ እዚህ ጋር የትናለው አምባር አለው፣ ዳይመንድ አለ፣ አምባር መሀል ያለው እዚህ ዳይመንድ እያለ ነው የሚሄደው። ይህ ልብስ እንግዲህ የጥለት ስፋቱ እስከ 40 ሴንቲሜትር የሚረዝም ነው። እንዳልኳችሁ መነኑ እጅግ በጣም የሚያምር ንጽት ያለ ሁለት አይን መነን አብሮ ተደርጎለታል። እንዳያችሁት እንግዲህ የነጭ በነጭ ልብስ ያን ያህል ብዙ አይነት ከለር ድብልቅ ስለሌለው ለማብራራትም እንደዚህ ነው እንደዛ ነው ለማለት አይመችም። እንዳያችሁት የሆነ ሻይኒ ከለር አለው፣ በጣም ነው የሚያምረው። ሞር ደግሞ በአካል ብታዩት ካሜራ ላይ ሲሆን ምናልባት ላይ ታያችሁ ይችላል። በአካል ስታዩት ሻይኒ እጅግ በጣም ልዩ ውበት ይሰጠዋል። እንደምታዩት ነጠላውም ቆንጆ የሆነ ሰፊ ነጠላ አብሮ ተደርጎለታል። ይሄ ነጠላ ለማጣፊያ ተደርጎ መለበስ የሚችል ሰፊ ነጠላ ነው። ከላይ እንግዲህ እንዳልኳችሁ በወደዳችሁት በመረጣችሁ ዲዛይን ቆንጆ አድርገን ሰርተንላችሁ ዋጋችን 12,000 ብር ነው። ኦርደር እንድታደርጉ ሪከመንድ አድርጋችኋለሁ። አመሰግናለሁ። የተወደዳችሁን እንደቀጠለ ነው የምናሳያችሁ አሪፍ ነገር። አሁንም እንግዲህ እጄ ላይ ያስኩት እንደምታዩት እጅግ በጣም የሚያምር የመስቀል ዲዛይን ነው። እንዳያችሁት እንግዲህ ይህ ልብስ የነጩ ፓርት የተሰራበት እንትን ሻይኒ የሚያደርግ ሳባ አይደለም፣ ይሆናል አይደለ? ፈዘዝ ያለ ነጭ ነው። ከዛ ግን ወርቃማው ላዩ ላይ መስቀል ሲደረግ ወርቃማውን ምሁር ጎላ ብሎ እንዲታይ አድርጎታል። በጣም ነው የሚያምረው። በአካል ሲታይ እንዴት እንደሚያምር ልነግራችሁ አልችልም። እንዳያችሁት መነንም እንግዲህ ሁለት አይን መነን ግጥም ያለ ልስልስ ያለ በጣም የሚያምር መነን ነው። ነጠላውም ረዥም የሆነ ማጣፊያ ተደርጎ መለበስ የሚችል ቆንጆ ነጠላ አብሮ አለው። እንዳያችሁት ከነዚህ መስቀል ከረዣዥሞቹ በተጨማሪ ታች ላይ ያሉ ትንሽ መስቀሎችን በወርቃማ ተደርገው ጎላ ብለው አምረው ደምቀው ተቀምጠዋል። እንዳያችሁት እንግዲህ ነጠላውም እጅግ በጣም የሚያምር ሰፊ ነጠላ ነው ያለው። እውነት ለመናገር የነጠላው ስፋት እስከ 20 ሴንቲሜትር የሚረዝም ደስ የሚል ስፋት ያለው ነው። እንዳልኳችሁ ሙሉ ዲዛይኑ ከነዶ ላይ ያለው ዲዛይን ነጠላው ላይ አብሮ ተቀምጧል ማለት ነው። ይህ ልብስ እንግዲህ ኦርደር ማድረግ ለምትፈልጉ ሰዎች ከወገብ በላይ በመረጣችሁት አይነት የአሰራር ዲዛይን ከፈለጋችሁም ፈርጥ ተጨምሮበት ቆንጆ አድርገንኛ ተጠበን እንሰራዋለን። ከእናንተ የሚጠበቀው ኦርደር ማድረግ ብቻ ነው። የዚህ ልብስ ዋጋ እንግዲህ እንዳያችሁት 11,000 ብር ነው። ኦርደር አድርጉ እንላለን። እናመሰግናለን። እንዳያችሁት እንግዲህ አሁንም እጅግ በጣም የሚያምር እስከ 40 ሴንቲሜትር የሚረዝም ቆንጆ ዲዛይን ነው ይዤላችሁ የመጣሁት። እንዳያችሁት እንግዲህ ነጭ ከሻይን ጋር ተደርጎ ቅልቅል ተደርጎ ነው የተሰራው። ሻይኑ እንግዲህ ቦግ ብሎ ሲታይ ደስ ይላል። ኖርማሊ ዝም ያለ ሊመስል ይችላል ካሜራ ላይ፣ ነገር ግን ወርቃማው እጅግ በጣም የሚያምር ነው በአካል ሲታይ። የመነኑ ልስላሴ እጅግ በጣም የሚያምር ሁለት አይን ቆንጆ መነን አብሯሉ። ነዶም እንግዲህ እንዳያችሁት ወርዱ በጣም ሰፊ የሆነ ወርድ ነው። ከዛ ደግሞ ነጠላው እንዳያችሁት እስከ 10 ሴንቲሜትር የሚሰፋ ቆንጆ ነጠላ አብሮ ተደርጎለታል ማለት ነው። የዚህ ልብስ እንግዲህ እንዳያችሁት በወደዳችሁትና በመረጣችሁት አይነት እኛ ቆንጆ አድርገን ሰርተነው ዋጋችን 10,000 ብር ነው። ኦርደር አድርጉ። በመቀጠል እንግዲህ አሁንም በቅድሙ ተመሳሳይ ዲዛይን የተሰራ ነገር ግን ያሁኑ ወርቃማ ምን አይነት ወርቃማ የሌለው
ልሙጥ ነጭ ነው የተሰራው። እንዳልኳችሁ ታች ላይ መደቡ ላይ ነጩ ሳባ ያልሆነ ነጭ አለ፣ ፈዛዛ ነጭ የሚባል ከስር እሱ ነው የተደረገው። ከላይ ግን እንዳያችሁት ዳይመንድ ሆኖ የሚሰሩት ሰንሰለት ተይዞ ዳይመንድ የሚሄዱት እንግዲህ ከላይ ነጭ ሳባ ናቸው። ሻይን የሚያደርገው ሳባ ማለት ነው። ወርቃማ የለውም፣ ምንም አይነት የወርቃማ ዘር የለውም። ነገር ግን ከላይ ያለው ሳባው ሻይን ያደርጋል። ከስር ያለው ደግሞ መደቡ ትንሽ ፈዘዝ ያለ ነው። እንዳያችሁት ወርዱ እስከ 75 ሴንቲሜትር የሚረዝም መነኑ ልስላሴው በጣም የሚያምር። የዚህ መነን ደግሞ ለየት የሚያደርገው አንድ አይን መነን ነው። አንድ አይን መነን ሰሳ ያለ ለምትፈልጉ ሰዎች እንግዲህ በአማራጭ ይዤላችሁ መጥቻለሁ። ከታች ደግሞ እንዳያችሁት ነጠላው ባይዘው ነጠላውን አላሳያችሁም፣ እንግዲህ ይቅርታ አድርጉልኝ። ነገር ግን እያንዳንዱን ያወጣው ባሳያችሁ በጣም ረዥም የሆነ በጣም ሰፊ ነጠላ አብሮ ተሰርቶለታል። የነጭ በነጭ ነጠላ ሲሰራ ከሌሎቹ ልብሶች ለየት ባለ መልኩ ሰፋ ይላል። ምክንያቱም በቤተ ክርስቲያን ስለሚደረግ ብዙ ጊዜ ለማጣፊያ ተደርገው ሰፊ ተደርገው ነው የሚታዘዙትና ሌሎቹም ሰፊ ናቸው። ነገር ግን ነጩ ደግሞ ከነዛ በጣም ይረዝማል። እንዳያችሁት በጣም ረዥም ነው። የነጠላዋ ዲዛይን ደግሞ አንዷ አብራ ወጣ ነው የተሰራችው። ከስር ያለው የሁለቱ ሰንሰለት ዳይመንድ በአንዱ ተደርጎ ነው የተሰራው። እስከ 12 ሴንቲሜትር ይሰፋል ነጠላውም። የመነኑ ጽዳት ልነግራችሁ አልችልም። እጅግ በጣም የሚያምር መነን ነው። ይህ ልብስ እንግዲህ ለመረጣችሁት ዲዛይን እኛ ደግሞ ቆንጆ አድርገን ሰርተነው ዋጋችን 12 ሺህ ብር ነው። ኦርደር አድርጎ እንላለን። ወደ ቀጣይ ስንመጣ ደግሞ አሁንም ሰፊ የሆነ በጣም የሚያምር ከታች ሰፋ ያለ ከላይ ደግሞ 2 ደረጃ ተደርጎ የተሰራ ነጭ በነጭ ቀሚስ ነው። እንደምታዩት እንግዲህ ከወርቃማ ነፃ የሆነ ቅድም እንዳልኳችሁ አይነት ከለር አገባብ ነው የተደረገው። ከስር ፈዛዛ ነጭ ሆኖ ከላይኛው ደማቅ የሆነ የሳባ ነጭ ዲዛይን ተደርጎ የተሰራው። እችን ዲዛይን ደግሞ ለየት የሚያደርጋት የዳይመንዶቹ ልዩነት ከስር ከጥግ ቪቪ ተደርጎ የወጡበት መንገድ በጣም ነው የሚያምሩት። ከላይ 2 ደረጃ አለው። ከታች ደግሞ እንዳያችሁት 3 ዳይመንድ ተያይዞ ቀጥ ብሎ የወጣ የሚያምር ዳይመንድ አብሮ ተደርጎለታል። የጥለቱ ስፋት እስከ 40 ሴንቲሜትር ይረዝማል ደረጃው። ወደ ጎን ደግሞ እንዳያችሁት እስከ 75 ሴንቲሜትር ወርዱ በጣም ሰፊ ተደርጎ የተሰራ ኖርማሊ ሲገጣጠም እንደ 5 አርብ ልትቆጥሩት ትችላላችሁ። እንዳያችሁት እንግዲህ ልብስ ሰፊ የሆነ የሚያምር ለማጣፊያ የሚለበስ ነጠላ አብሮ አለው። የነጠላዋ ስፋት እንደምታዩት እንግዲህ እስከ 10 ሴንቲሜትር የምትሰፋ ነጠላ አብሮ ተዘጋጅቶለታል። ጽድት ያለ የመነን ጥራቱ፣ ልስላሴው፣ ሁሉም ነገሩ በጣም ቆንጆ ሆኖ በልዩ ሁኔታ የተዘጋጀ ልብስ ነው። ይህ ልብስ እንግዲህ ኦርደር ማድረግ ለምትፈልጉ ሰዎች ዋጋችን 11 ሺህ ብር ነው። ኦርደር እንድታደርጉን እጋብዛችኋለሁ። አሁንም እንግዲህ ደግም ያለው አሁን ያሳየኋችሁ ከስር ሰፋ ያለ ከላይ ደግሞ 2 ደረጃ አይነት ነው። ይህም ልክ እንደዛው ተመሳሳይ ነው። ነገር ግን የዚህ ምን ለየት ያደርገዋል ካላችሁ መሀል ላይ ያለው ዲዛይን ደግሞ ይሄ እንደ ፍላወር አይነት ዲዛይን ያለው ትልልቅ ዳይመንድ ተደርጎ ሰንሰለት ዳይመንድ ሆኖ የወጣ ሲሆን ነገር ግን መሀል ላይ እንደምታዩት ከስር ፈዛዛ ነጭ ሆኖ ከላይ ደግሞ ሳባ ሻይን የሚያደርግ ሳባው ቆንጆ ሆኖ እንደ ዳይመንድ ተከታትፎ እንደ ሀረግ ነገር ሆኖ የወጡ ዲዛይን ሲሆን እንዳያችሁት ይሄ በጣም ሰፋ ያለ ነው። ከዚህ ደግሞ መካከለኛ ነች። ከዚህ ደግሞ ቀጠን እያለ ይሄዳል። በጣም ለየት ያለ የሚያምር ቀሚስ ነው። ስፋቱ እንደነገርኳችሁ ወደ ላይ ያለው እስከ 35-36 ሴንቲሜትር ይሆናል። ወደ ጎን ያለው ደግሞ እስከ 72 ሴንቲሜትር የሚሰፋ ቆንጆ ስፋት አለው። ቆንጆ ነጠላ አብሮ ተሰርቶለታል። እንደምታዩት እንግዲህ ቀጠን ያለች የነጠላ ስፋቱ ግን ቅድም ካሳያችሁ ጋር ኦሬዲ ተመሳሳይ ነው። ሰፊ ነው። ማጣፊያ ተደርጎ መለበስ የሚችል ነው። ይህ ልብስ እንግዲህ ኦርደር ማድረግ ለምትፈልጉ ሰዎች ዋጋችን 10 ሺህ ብር ነው። አሁን ደግሞ ብዙ ጊዜ የተለመደና ብዙ ሰው ሊያውቀው የሚችለው ነጭ ልብስ ነው ይዤላችሁ የመጣሁት። እንዳያችሁት እንግዲህ ዳርና ዳሩ በወርቀ ዘብ ታጅቦ መሀል ላይ ልሙጥ ነጭ ተደረገና ከዛ ደግሞ እንዳያችኋት እንግዲህ ቅርጿ ክብ ቅርጽ ተደርጋ ሰፋ ያለች ክብ ተደርጋ መሀል ላይ በሶስት ደረጃ ተቀምጣለች። በጣም የምታምር ቀለል ያለች ላለባበስ ምቹ ወርቁ ከነጩ ጋር የተደረገበት እንትን ሻይኒ በጣም ደስ ይላል፣ ደመቅ ያደርጋል። እንዳያችሁት እንግዲህ እኛ ደግሞ ከዚህ ላይ ከፈለጋችሁ የነዚህ ዳይመንዶችን ደቀቅ አድርገን ከላይ መነኑ ላይ ጣል አድርገን ጣልፈንላችሁ ከወገብ በላዩም ላይ አድርገንለት ደመቅመቅ አድርገን የምናዘጋጀው ይሆናል። የእናንተ ምርጫ መሆኑ ብቻ ነው ዋናው ነገር። እንዳያችኋት ነጠላዋን በአንድ ተደርጋ አብራ ወጣለች ማለት ነው።
የመነኑ ልስላሴ በጣም የሚያምር ጽድት ያለ መነን አብሮ ተዘጋጅቶለታል። ነጠላውም ሰፊ ነጠላ ነው። ይህ ልብስ እንግዲህ ዋጋውም እጅግ በጣም መካከለኛ ቀለል ያለ ዋጋ ነው። 8000 ብር ነው። ኦርደር አድርጉኝ እላለሁ። አመሰግናለሁ። በቀጣይም እንግዲህ ቀለል ያለ የምታምር ሁለት አንድ አይነት ይዤላችሁ መጥቻለሁ። እንዳያችኋት እንግዲህ መሀል ላይ የምታምር ሰፋ ያለች ዳይመንድ ተደርጋ የወጣች ሲሆን ከጎንና ጎን ደግሞ የሚያምሩ የሆነ ሰንሰለት አይነት ቅርጽ ያለው እንደ ሀብል አይነት ቅርጽ ያለው ዲዛይን ተደርጓል። ከስር ፈዛዛ ነጭ ሆኖ ከላይ ነፃ ያለው ደማቁ ሻይን የሚያደርገው ሳባ ነው የተደረገለት። የመነን ጥራቱ የሚያምር ጽድት ያለ ነጠላው ቆንጆ የሆነ ከጥለቱ ጋር ማች ልታደርግ የምትችል መካከለኛ ነጠላ አብሮ አላት። ስፋቱ እንግዲህ እንዳልኳችሁ ቆንጆ የሆነ ስፋት አለው። እንግዲህ እንዳያችሁት ሁለት ፍሬ እጄ ላይ ያለ ብያችኋለሁ። የዚህ ዋጋ በመረጣችሁት ዲዛይን ተሰርቶ 10000 ብር ነው። ኦርደር አድርጉኝ እላለሁ። አመሰግናለሁ። እየተወደዳችሁ ለዛሬ ሳሳያችሁ የቆየሁት ነጭ በነጭ ጥለቶች እንግዲህ እነዚህን ይመስላሉ። ከወደዳችሁት ካያችሁት ላይ እንግዲህ ማዘዝ ለምትፈልጉ ሰዎች ስክሪንሻት እያደረጋችሁ በዋትሳፕም በቴሌግራምም ልታናግሩን ትችላላችሁ። የትኛውም የዓለም ጥግ ሆናችሁ ማዘዝ ለምትፈልጉ ሰዎች አድራሻችን 22 ኤጅ ግሬስ ህንፃ ላይ እንገኛለን። የሱቅ ቁጥር ደግሞ 303 ላይ አለን። በየትኛውም የዓለም ጫፍ በዲኤችኤልም በኤስኤምኤስም የምንልክላችሁ ይሆናል። ቻናላችን ሰብስክራይብ በማድረግ እንግዲህ ቤተሰባችን ይሁኑ ስንላችሁ በደስታ ነው። ሳምንት ቆንጆ ነገር ይዤላችሁ የምመጣ ይሆናል። ሐሰን ዲዛይን ነበርኩኝ። ለዛሬ ይሄው ነበረ። አመሰግናለሁ። ቻው። መልካም ሳምንት